አለይኩም ወራህመቱላሂ ወበረካቱ። ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ከወደኛ አልሐምዱሊላህ። ዛሬ ማስጎበኛችሁ እንግዲህ በጣም መሰራት ያለበት ቦታ አለብን ስለነበረ ይሁን እንደምታዩት ከዚህ እንወርዳለን። የምንጭ ውሃ ነው ማስጎበኛችሁ ማለት ነው። እና እንደምታዩት ይኸው እናቶች እንግዲህ በዚህ ውሃ ተሸክመው ነው የሚወጡት እና ዝናብ በዘነበ ሰዓት በጣም ነው የሚያስፈራው። ያችሁት ወንዙ ይመስላል። ወንዙ ይሄ እኔት ይባላል በሀገራችን ስም ወጥቶለታል። የምንጭ ውሃ ነው እንደምታዩት። በዚህ ውስጥ ነው ገብተው የሚያወጡት የሚጠጣ ውሃ እኛ ጋር ማለት ነው። እና እስኪ ተመልካቾቻችንም እንዲሁም የምንጭ ውሃ አሳየኝ ያላችሁ አላችሁ። ይሄው እንደምታዩት ዘጋ ውሃ የሚቀዳ ሰው አለ። የምንጭ ውሃ ይሄ ነው። እኔት ይባላል ስም አውጥተውለታል። በጣም የሚጣፍጥና ቆንጆ ውሃ ነው። አያችሁት? ወራጁ ውሃ ይህ ይመስላል። እና እኔም ደግሞ ዛሬ ለመጀመሪያ ጊዜ ኦልሞስት 8 አመት በኋላ የእኔት ጋር በሀገሬ ቋንቋው ልቀላቅልላችሁ። የእኔት ጋር ወይው እዚህ ስንቃ ሌላ ጋር ወሰጭው ነው ያድርሃም እንደምታዩት ይመስላል። ውሃው አያችሁት እንዴት እንደሚያምር እንደምታዩት ይመስላል። እስኪ መንገዱን ገስቼዋለሁ። እንግዲህ አጀብ ነው የሚያስብለው። ገብቼ የት ብዬ ውሃ እንጠጣለን ማለት ነው። እንዴት ይመስላል ይህ ነገር እንደ በደንብ ብናሳምረው ብንሰራው በጣም ደስ ይለኛል። እዚጋ መንገዱ ደግሞ እንደምታዩት ዳገት ነው የሚወጡት እና አይደለም እናቶች ለኔ ለራሱ በፍርሃት ነው የሚሻገረው ማለት ነው። እና እንዴት ምንለው ምንጭ ውሃ ነው። ይሄ ደግሞ የወንዝ ውሃ ነው። የወንዝ ውሃ ይመስላል እና ይሄ ነው የሚመስለው። በቃ እንዴት የምንለው የምንጭ ውሃ የምንጠጣው ከዚህ ነው ማለት ነው። የሚገኘው ኬት ነው ልትሉኝ ትችላላችሁ። እና ካሜራ ባለማን የለኝም ላሆኑ። እኔ አሁን መንገድ ሲሄድ ነው እንዳጋጣሚ ትዝ ሲለኝ ሳላሳያችሁ አልቀርም ብዬ ነው። አያችሁት? ዳገቱ ይኸው ትንሽ ይመስላል በርቀት ሲታይ። እንግዲህ ይህ ይመስላል። እኔ ደግሞ መንገድ ላይ ሆኜ ነው ይህን ልቀርጽላችሁ የወደድኩት። የሚገኘው ምዕራብ ጉራጌ ዞን ምዕራብ እምቦር ይባላል ቀበሌው። ይህ ይመስላል እና የመስቃን አበሮስ ዚህ ምንጭ ጋር እናስተካክለና በጣም ደስ ይበር አበርኩ ባናው በመደር ሰላማሁ ያብዛ። አሁን እንግዲህ የነበረን የውሃ ጊዜያ ቆይታና እዚህ መስርባና በቃ ወጣነ ተማሳይ ወር ነው። እዚህ መደር ማሳት ይሮይሰው እንዲያውዶና ላይክ ሼር ሰክሶ ሀሳብ አስተያየታው በኮሜንት ንቄ ነው በሩ ፈያዋሉ